ጆኒን ብዬ እስከ 2 ሚሊዮን ብር የሚያስዝ የሚመድብ ካለ አይጋችሁ ያልኩ ነው ማለት ስሙ መጥቀስ የማንፈልገው የ22 ዓመት ወንድ ተፈታኝም ከጠቅላላ ማለትም ከተፈተነው ከ600 ነጥብ 20.6 ብቻ በማስመዝገብ በአማካኝ ደግሞ 3.4 አስመዝግቧል። እንግዲህ እንደ ሸዋሮ ቢታራኒ ልብሴን ራሱ በኩርቱ ፌስታል ነው ይዤ ወጥቶት ያው ቤት ተከራይተናል። ምርጥ አራዳ ልጆች ገና አዲስ ምናምን ምዕራፍ ላይ ነን። ያው ደገፍ አድርጉን። ቮት ሚስ ኢትዮጵያ ቮት አድርጓት ጋይስ። ሚስ ኢትዮጵያን ቮት አድርጓት። ብዙ ነገር አልፋ ነው እየተወዳደረች ያለችው። ሶ ፕሊስ ቮት ሩትን ቮት አድርጓት። ተስፋ የመቁረጥ የማልቀስ ድብርት ውስጥ የመግባት እቤት ቁጭ ብሎ የማዘን ምክንያታችንን ሳፖሳ ፋሚሊ አሁን ከሌሊቱ 9 ሰዓት ነው። ቮታችንን 810 ምናምን ሺህ አስገብተናል። በአንድ ቀን ነው። ገና 9 ቀን ይቀራል። እንሄድበታለን አይደለ? ሰላም ውድ የፒናስ ቲቪ ቤተሰቦች በሙሉ እንዴት ናችሁ? እኔ አለው ሳምንታዊ አነጋጋሪ አዝናኝ የተባሉ ቪዲዮዎችን ለእናንተ ለቤተሰቦቻችን ይዘን ከቻም ብለናል። ቪዲዮዎቻችን ከመጀመራችሁ በፊት ላይክ በማድረግ ቪዲዮዎቻችን እንድትጀምሩና የኛም ቤተሰብ መቀላቀል ለምትፈልጉ በሙሉ ሰብስክራይብ እና የዶል ምልክቷን በመጫን የኛም ቤተሰብ መቀላቀል ትችላላችሁ። ወደ ዛሬ ቪዲዮዎች ሰብስክራይብ ማድረጋችሁን ግን እንዳትረሱ። ሴዶና ጆኒ ጁጁትሱ እኔ ጆኒ ያሸንፋል ብዬ ማስያዝ ፈልጋለሁ። ሴዶ ያሸንፋል ብሎ ከ1 ሚሊዮን ብር እስከ 1.5 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ ያናግረኝ። ይመቻችሁ። ኧረ በለው ሰው እንዳለ እንዴት ነው ባካችሁ ቤተሰቦቻችን እንዳለ አሁን ነገ ዩኤፍሲ ይደረጋልና ቀድሞኑ ሁሉም ሰው እንግዲህ ፕሬዲክሽኑ ወደ ጆኒ እየሄደ ነው። ለማንኛውም ጆኒን ብዬ አስይዛለሁ ብሏል ኤርሚ። ለማንኛውም ማስያዝ ለምትፈልጉ ትችላላችሁ ለማለት ነው። ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ቪቪአይፒ ቲኬት መጥቶልኛል። ቪቪአይፒ ጃኒ ምን ዩ How old are you? You 61. First you tell me. Wait, እንግሊዘኛ My hair start to die. Oh my god. ምን አለ ግን ብትማራ ማራኪ እንግሊዝ ሀገር ነምበር 1 in Ethiopia TikToker number 1 live streamer. አራዶና እንዳይሰማሽ No. So me no speak English no. Siaki. Onosmos thank you so much. Big love and big respect. Big love and big respect ይላል። የጃኒ ቃላቶች እንዳለ ይታወቃሉ። Big love and big respect. Anyways እንግዲህ በጃኒ ዙሪያ ግን ማውራት ያለብን አይመስላችሁም? በእንግሊዝኛ ቋንቋ ላይ ለምን እንድትማር ግን ሀሳብ አስተያየት የምትሰጡ ቤተሰብ ከጎና ያላችሁ ባካችሁ ቤተሰብ ሀሳቦችን እየሰጣችኋት ለሷ ለማለት ነው። አበሻ እንቁላሉን አፍርሽ ልገባ ነው ለህዝብ ብዬ ህዝቡ በጣም ጓጓ። በጣም እኔ እንደዚህ ትጓጓላችሁ ብዬ አልጠበቅኩም ነበር። ስለዚህ ለእናንተ ብዬ እንቁላሉን ከነንቁላሉ ከነኮተቱ አክሽፌ እገባለሁ ማለት ነው። ህዝቡ በምን ያህል ብዬ ተጨንቄ ነበር። አዳራሽ.com ተዘጋጅቶላችኋል። በቀላሉ በአዳራሽ.com ሙሉ ዓለም በአዳራሽ.com ማየት ይችላል ማለት ነው። ትኬት ያለቀባችሁ ሰዎች እሱ ማየት ስለሚችሉ ስለዚህ በቀሉ ቀንሽ ደረሰ እዛው አፍርሽሻለሁ እንቁላሏም ትጠጣለች ማለት ነው። እዚሁ አክሽፌ ጠጣሻለሁ። ኧረ ወይኔ ቢስሚላህ። ኧረ ሴዶ ግን እውነቴን ነው ብላችሁ ኧረ በሰም ቢዝነሱን ይሰራው ይለ እንደ ቤተሰብ ይሰራው ይለ እንደ አንዴ አልተባደም አንዴ እንዲያለ እውነት አቴንሽን አንደኛ ሰላም ነው እናቴ። አንዴ ላውራሽ። እሺ ቅርብ ጊዜ ነው ያገባሁትና እንደምትይ ልጅ ነኝ እና ባለቤቴ አስቤዛ ግዛ ምናምን አለችኝና እኔ ግዢልኝ ሳይሆን አገዛዥኝ። እኔ ምን መግዛት እንዳለብኝ ግራ ገባኝ። ምንም እውቀቱ የለኝምና እዚህ ሱፐርማርኬት ነው በእናትሽ አገዛዥኝ እርጂኝ። እግዚአብሔር እናት ይሄ ካሜራው ማለት ነው ባለቤቴ እንድታየው ነው። እሺ አስቤዛ ከዚህ እንጀምራ። ቲማቲም እንጀምር። ቃሪያ ያስፈልገናል። ይሄ ፍሩት የገላ ሳሙና አርጊልኝ። እነዚያው ናቹራል ናቸው። መጀመሪያ ዘይት ይሄ 5 ሊትር ምን ያደርግልሃል? አይ ያስፈልገኛል። እነዚህ ያስፈልገኛል። ዘይት ያስፈልገኛል። ፓስታ በጣም ነው የምወደው። 5 ኪሎ ሩዝ ዶሮ እንጨምራለን። ዶሮ አርጊልኛል። ዶሮ ይሁንልህ። ዶሮ ይሻላል። እንቁላል ያስፈልገኛል። አንድ አርጊልኝ። በቃ ይሄ ሁለት አይደለን እኔና እሷ ፍርም ዱቄት ዛሬ አስቤዛዬን ሸማምቻለሁ። እግዚአብሔር ይስጥልኝ። በጣም ማመስገን ስላገሽኝ ፈጣሪ ያክብርልኝ። አመሰግናለሁ። ግን ይሄ ሁሉ ላንቺ ነው። ደረገ በእግዚአብሔር አራ አላረገው ማረምን
እማዋዎች ናቸው ስጦታ ከምንም በላይ ቴንክ ዩ ሶ ማች እማዋዎች በጣም ነው የምናመሰግነው። እናንተም ለበዓል እየመጣችሁ ትልቅ ልዩ ቅናሽ አዘጋጅተውላችኋል። እየመጣችሁ ግዙ። ወዝ ግን በርጠሚዮስ እውነት በሳቅ እያደረገ ግን ሰውን ሰፖርት ማድረግ ይችልበታል። ለማንኛውም ቢግ ሪስፔክት በርጠሚዮስ ትችላለህ። ሄሎ የኛ ሰፈር ሴቶች የ12ኛ ሪዛልት ካዩ በኋላ ወደኩኝ። አንቺሳ ምን እባክሽ እኔም ወድቅ ያለው እሺ። እና ቤቲሳ ቤቲም ወደቀች። ቤቲ ወደቀች? አዎ። እሰይ ማለት ምን አረገች? እናቷ እኮ እናቴ ጓደኛ ሰፈር ውስጥ ደግሞ ሄዳ የእሷ ልጅ ወድቃ እኔ ያለፈች ልትል እኮ። እሺ ሰብለስ? ሰብለ ሪሚዲያል አገኘች? አዎ እሷ ሪሚዲያል። ወይኔ ጉዴ! ግን እሺ እኛ ምን ልንሆን ነው አሁን? ምን እኔ እኮ ባልፍም እኮ አልሄድም እኔ ማለት እቺ ሙድ ጀመርሽ አንቺ? ኧረ እኔ ባልፍም አይልኩኝም። እኔ እዚሁ ፋሽን ዲዛይን ወይንም ሜካፕ ብያለሁ። ከድሮም እኮ እንደዛ ነው የምለው። ምን ከድሮም እንዴት ያለሽ ዶክተር ነው መሆን የምፈልገው ስትይ ያለበት እንዴ? ኧረ ዝም በይ። ዶክተር ነው መሆን የምፈልገው ነው እንጂ መሆነው ብያለሁ። ታዲያ የታችኛውን መጠቀም ትችላለህ። አትነግረኝም? መብራት ችግር የለውም። አንቺ ስትወጪ እናበረዋለን ካለሽ አንቺ ታበራለሽ። ውሃ ነክቶኝ ያውቃል። አንቺ ሆነሽ ነው እንደውም አልቅሽ እንታጠብ። ምን መሰለሽ ውሃ ሁሉም የሻወር መታጠቢያ የሚጠጣ ምናምን አለ። ባይሆን አንድ አስጨምርልሻለሁ። እኔ ከስተመር እኔ ደንበኛ እኔ ተከራይ እንከባከባለሁ። የማር ወለላ የሚያፈስል አንቺ የኔ እናት አንዳንዴ ሊመር ይችላል። ይኸው ትጠጫለሽ። በእውነት ማለት እንደሱ አይነት እባክህ ሳሚ ተው። ኖርማል ነው። እዚህ ቤት በጣም ብዙ እግዚአብሔርን ነው የምልሽ። እዚህ ጋር እንዳንተ እና በቃ ጭነሽ በቃ ቶሎ በያ ጎበዝ። ሳሚ ደላለው ወንድሜ ነው ደላላው። ሁሌ እኮ እንዲህ የሰው ፕሮፌሽን አክብሩ። ደላላው እኔ የምልህ ምን አደረግልህ ነው? ወንድሜ ደረቅ አይንካ ሁሌ እሸት። እኔ አይገባኝም። በከል ጽድት ያለጋዎች እኮ ማለት ነው። ሲም ቅድም አልጠየቀኝም ቤቱን አደባውም ነበር እንዴ? ኦኬ በንደብራይና ለማንኛውም የሁለቱ ኮላብ ግን ከባድ ነው። በተለይ ፍርካስና ዶሚኔተር በቃ ዳዊት ኃይሉ አምርጋ በሉት። ምን አይነት ነው? ለማንኛውም ቀጣዩን አዋርድ የሚያሸንፉት እነዚህ ይመስለኛል። የምሬ ነው። ኢን ማይ ኦፒኒየን ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ወንድም ፎቶ ፍቅረኛ ናት። ሜሴጅ ገባ እንዴ? 3 ሜሴጅ ሜሪ ብዙ ትጠብሳለህ። ምንድን የምታደርገው? ፎቶ ፎቶ ከሌላ ሴት ጋር ማናነሳ ያምራል ነው አሁን ልጅ ትያረክብኝ እንደዛ አይደለም ውዴ፣ እንደዛ በቃ ያዝ አንተ ምንድን ነው እሺ በቃ አንዴ ረዊኒ ጆኒን ብዬ እስከ 2 ሚሊዮን ብር የሚመድብ ካለ አይጋቹ እያልኩ ነው ማለት አጋጭ ታይ እንግሊዘኛ ይቅርብሽ። ከመጀመሪያ ራውንድ ካለፈ ወይኔ 2 ሚሊዮን ጃኒ። ኧረ 2 ሚሊዮን ብር ብቻ ሳይሆን የማሸንፈውን 4 ሚሊዮን ብር ለሱ ነው። ከመጀመሪያ ራውንድ ካለፈ ይሄ ነገር በጣም ብዙ መስመር እየሄደ ነው። ይቻላል እና ያው ኮሜንት ላይ ያሳውቁኝ። ማንም ቪዲዮ መስራት የሚችላል ከኔ ጋር 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ እግዚአብሔር ይገባል። ዴማርኩኝ እመድባለሁ ጆኒ ብዬ ስለሚቻል ያልተጠበቀና እጅግ ዝቅተኛ ውጤት መመዝገቡ ተገልጿል። የ12ኛ ክፍል ማጠናቀቂያ ፈተና በኢትዮጵያ ታሪክም እጅግ አነጋጋሪ የሆነና እንዲሁም ውጤት መውጣቱ ይታወቃል። የ12ኛ ክፍል ሰምቷል። እናንተስ ስንት አመጣችሁ? በኮሜንት ላይ ጻፉ። ወይ ጉድ! እስቲ ገጾች ላይ ሰፊ አጀንዳ የሆነና በርካቶችን ያስገረመ የውጤት ዝርዝር ይፋ ሆኗል።
ስሙ መጥቀስ የማንፈልገው የ22 ዓመት ወንድ ተፈታኝም ከጠቅላላ ማለትም ከተፈተነው ከ620.6 ብቻ በማስመዝገብ በአማካኝ ደግሞ 3 ከ600 ይህም በኢትዮጵያ የትምህርት ታሪክ ውስጥ በዝቅተኛ ደረጃ ከተመዘገቡ ውጤቶች አነስተኛውና እንዲሁም ሳይፈተን ቢቀር አይሻልም እንዴ? በመድሃኔ አይነቱ ውጤቶች ዝርዝር በምስሉ ላይ ኢኮኖሚክስ ዜሮ ይላል። አረ እኛ ህዝብ ነው እንግዲህ ነገ ሀገር ተረካቢ የሚባለው። ጉድ የኃይሉ አመርጋ ኮንሰርት ነው። የኃይሉ አመርጋ ኮንሰርት ፊቸሪንግ ዳዊት ጽጌ ማለት ነው። ከተራራው ማዶ ብዙ ሰዎች ከኤክሳቸውና ማለት ከሚያፈቅሩት ሰው ጋር እና ከዛ ደግሞ አንዳንዶቹ ደግሞ ከሀገር ጋር ያያይዙታል። ከሀገር ጋር ምንተያይዙ ከልቤ ማፈቅራት ይሄን ዘፈን ጋብዛኛል። ኮሜዲያን ሰይፍ እሱ ብቻ ሳይሆን በቃ ከሀገር ጋር የሚያገናኙት ግን አሉ። ከሀገር ጋር በቃ ተራራው ማዶ ከሀገር ጋር በቃ ብለው ማለት ነው። እኔ ማለት ይኸውላችሁ ኢትዮጵያ ማለት ነው ኢትዮጵያ እንደ ኢትዮጵያ ማለት ነው ችግሮቿን በደንብ የምታቃገር ናት። ባይዘው ችግሮቿን በደንብ ታውቃለች። ችግሮቿ ላይ መስራት ግን አትፈልግም። ችግሩ በቃ አሁን በዘርና በሃይማኖት ተከፋፍሎ እንደዚህ መጣላት ምናምን መጥፎ ነው ምናምን ይባልና ከዛ እሺ እሱ ላይ እንስራ ሲባል እሺ ዛሬ እንስራ ግን በትክክል የቤት ስራ ተሰጥቷችሁ ነገር በቃ ሳሰሩ እንደ ዛሬ ነገር ላሽ እንደማለት ማለት ድንግል ማርያምን ይዤ ኩኩሻ አዲስ ህይወት እያለች ነው። አዲስ ህይወት ይምራ ያው ህይወትን ከየጀመርኳት ነው። ወንድ ልጅ አንጀት ይኑር ምንም አይነት ጦርነት ብታሳልፍ ምንም አይነት ነገር ቢያጋጥም አንጀት ይኑር ዝርያ ሁሉም ያልፋል። ብራዘር እንግዲህ እንደ ሸዋሮ ቢታራኒ ልብሴን ራሱ በኩርቱ ፌስታን ነው። ያው ቤት ተከራይተናል። ምርጥ አራዳ ልጆች ደጋፍ አርጉኝ ነው በቃ ያው መቻሉ እንግዲህ ዋናውን ባንክ ባንክ አቢሲኒያን ዱካ አረጓለሁ። ዱካ ቱቱቢያ መደገፍ የምፈልጉ በዚህ አርጉ ነው። ለማንኛውም ከዚህ በፊት ግን ሰርተን ነበር ገብታችሁ ማየት ትችላላችሁና ከሚስቱ ጋር ያው የተለያየበት ነገር ያው የሰው ልጅ ግን ሁሉም የየራሱ ምዕራፍ አለው። ግን በጣም ያሳዝናል። የሁለቱ መለየት ከባድ ነው። ቀለሜው ተማሪ የቀረቀን ምንድን ነው እንዴ? አረ ፎቶ ትጠራላችሁ መቼ ፎቶ እየተነሱ ይላል እኮ ፎቶ አድርጓት ፕሊዝ። ሩት ይርጋለም ነው ቮት አድርጓት ጋይስ። ሚስ ኢትዮጵያን ቮት አድርጓት። ብዙ ነገር አልፋ ነው እየተወዳደረች ያለችው። ሶ ፕሊዝ ቮት ሩትን ቮት አድርጓት። ተስፋ የመቁረጥ የማልቀስ ድብርት ውስጥ የመግባት እቤት ቁጭ ብሎ የማዘን ምክንያታችንን ባዶ አርገሽብናልና ማሸነፍ ይገባሻል። ወተቱን ስጠጣ ከነመነጽሯ ከነመልኳ ማን እንደመሰለሽ ኮመንት ላይ ቀድሞ ነገረኝ ሰው አረተው እማማ ዝናሽ ወይዬ ይበሉ ወላሂ ስድብ አይደለም። እቴትዬ ትሙት ስድብ አይደለም። ኧረ በይ አስተግፊሩላህ አስተግፊሩላህ ሳፖሳ ፋሚሊ አሁን ከሌሊቱ 9 ሰዓት ነው። አሪፍ ተሰርቷል። 810 ምናምን ሺህ አስገብተናል። አንድ ቀን ነው ገና 9 ቀን ለሚስሩታ ይርጋለም 800 ምናምን ገብታለች። ደስ ይላል። ከማታ 3 ሰዓት ጀምሮ ላይቭ ነበርን። ኦልሞስት $20,000 አሰባስበናል። ወደ 3 ሚሊዮን ምናምን ብር ማለት ነው ያሰባስብነው። በአንድ ቀን ነው እንዲያደርግነው። ገና 9 ቀን ይቀረናል። ቤተሰቦቻችን ጊፍተሮቻችን በጣም እናመሰግናለን። ቴንክ ዩ ሶ ማች። ጆን ዳንኤል ትልቅ ስራ እየሰሩ ይገኛሉ። እውነት በተለይ በሷ ላይ ከዚህ በፊት በደረሰባት ያው የእህትዮም ነገር የሚታወቃልና በጣም ድጋፍ ያስፈልጋታል። ሙሉ የኢትዮጵያን ሕዝብ 130 ማለት ይቻላል በተሻላችሁ መጠን ቦት እያደረጋችሁ አቅም ያላችሁን በአቅም እያደረጋችሁ ታሸንፍ ማድረግ አለብን። ሚስ ሩት ይርጋለም ይቅናሽ ነው የምንለው በፒናንስ ቲዩብ ቤተሰቦች። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ስጡበት። ኮሮና ቫይረስ ወይንም ኮቪድ-19 በድጋሚ መጥቷል። የዩኤስኤ ቱዴይ ዘገባ እንደሚያሳየው የኮቪድ-19 የበጋ ወቅት ስርጭት ወይንም ሰመር ዌቭ ኮሮና በድጋሚ መጥቷል። በቃ ተላለቅናታ።
የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል የሆነው ሲዲሲ መረጃ እንደሚያሳየው በአሁኑ ወቅት በአገሪቱ ውስጥ ባሉ 47 ግዛቶች ላይ የኮቪድ-19 ስርጭት በከፍተኛ ሁኔታ እየጨመረ እንደሚገኝ አስታውቋል። ታዲያ ለቫይረሱ ስርጭት መጨመር አዲስ ምክንያት ናቸው የተባሉት የኮቪድ አዳዲስ ተለዋዋጭ ዝርያዎች መከሰት፣ የአየር ሁኔታና የሰዎች ጥንቃቄ ጉድለት እንደሆነም ተነግሯል። ታዲያ ኮቪድ-19 በምድራችን ላይ ከተከሰተ በኋላ ሙሉ በሙሉ አልጠፋም። ይልቁንስ መልኩንና ዝርያውን እየቀያየረ እዚህ ደርሶ ነገር ግን አሁን ላይ በተለይ በአሜሪካም በከፍተኛ ሁኔታ ስርጭቱ እየጨመረ መምጣቱን የተነገረው መረጃዎችን ለመከታተል የመደመር ምልክቷን በመንካት ፎሎ ማድረግ ጉድ ነው። ድጋሜ ኮሮና ከሀገር ሸማ ተላለቅናት። በዛውም በእኛ ሀገር ኑሮ ያኔ በሱ ጸሎት ነው ያለፍነው። ምን ትላላችሁ ቤተሰቦች? ጉድ ነው። የአቶ ገዱ አንዳርጋቸው ፓርኪንግ ሲሰሩ የሚያሳየው ቪዲዮን ተከትሎ ብዙዎች ሀሳባቸውን ሲሰጡ ተመለከትኩኝ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። የሚያሳፍርና የማያሳፍረው ነገር መለየት እስኪያቅተን ድረስ ማለት ነው። አቶ ገዱ አንዳርጋቸው የቀድሞ የአማራ ክልል ፕሬዝዳንት ናቸው። የጠቅላይ ሚኒስትሩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴር ነበሩ። አሁን ፓርኪንግ ይሰሩበታል። ታዲያ ፓርኪንግ መስራት ምን ዋይት ሃውስ ውስጥ ከአንዴም 2 3 4 ጊዜ ተመላልሰው በህዳሴ ግድብ ጉዳይ ላይ ሲደራደሩ የነበሩ ናቸው። ነገር ግን ሁሉ ነገር አለፈ። አሁን ደግሞ መደበኛ ህይወታቸውን ይኖራሉ። መደበኛ ህይወታቸውን በሚኖሩበት ሰዓት ላይ ደግሞ ፓርኪንግም ሆነ ሁሉንም አይነት ስራ ሳይንቁ ይሰራሉ። እኛ ሀገር ግን አንድ ጊዜ በራይድ መሄድ የለመደ ሰው ተመልሶ በታክሲ መሄድ የሚከብደው የሆነ ስራ ሰርቶ ከፍ ያለ ይመስላል። ነገር ግን ያ ስራ እየተንገጫገጨበትም ወርዶ ከመስራትም ራሱን ቆጥቦ በድህነት አፉን ለጉሞ የሚሞት ባለበት ላይ እንደዚህ አይነት ሰዎች ሊበረታቱና ሊመሰገኑ አስተማሪ ነው እንጂ የገዱ አንዳርጋቸው እዛ በሀገር አሜሪካን ውጪ ማለት ነው። እሳቸው አሁን ከፖለቲካ ወጣ ብለው ዘና ብለው የራሳቸውን ፓርኪንግም እየሰሩ እየኖሩ ይገኛሉ። ስለዚህ ምስጋና ይገባቸዋል። በጣም ይገባቸዋል። ምን ሆናችሁ ነው እንዴ? የሰላም ኑሮ እየኖርክ ትንሽ ነገር አይደለም፣ ምንስ ቢሆን ይሰራል። ለማንኛውም ግን ሪስፔክት ልንሰጣቸው ይገባል። መተቸቱ እንግዲህ አይምሮ ወይ ዝቅ ያለ ነው እንጂ እንደዚህ የሚተቸው ምን ማለት ነው? ምንም መስራቱ ዋናው እኮ ስራ መሆኑ ነው። አቶ ገዱ አንዳርጋቸውን እንግዲህ ሪስፔክት ልንሰጣቸው ይገባል። ሩት ንግግር ስታደርግ ከ100 በላይ የዓለም ቆነጃጅት በለቅሶና በሐዘን ተውጠው ታይተዋል። ኢትዮጵያዊቷ ሞዴል ሩት ይርጋለም በቪየትናም በሚካሄደው የሚስ ወርልድ ውድድር ላይ ያጋራችው ልብ ሰባሪ ታሪክ የመድረኩን ታዳሚዎች በሙሉ ያስለቀሰ ነበር። ሩት ሀገሯን ልትወክል 1 ሳምንት ብቻ ሲቀራት ነበር እጅግ የምትወዳት እህቷ ቅዱሳን በቅርብ ጓደኛዋና በጓደኛዋ ፍቅረኛ አማካኝነት በሚዘገንን ሁኔታ የተገደለችው። ሩት ይህንን ሊታሰብ የማይችል ከባድ የሐዘን ዕዳ ተሸክማ ነው የሀገሯን ባንዲራ ከፍ ለማድረግ መድረክ ላይ የቆመችው። ይህን መራራ ታሪኳን በመድረክ ላይ ስታጋራ ከ100 በላይ የሚሆኑት የዓለም ቆነጃጅትና ታዳሚዎች ስሜታቸውን መቆጣጠር አብረዋት በእንባ ታጥበዋል። መቀመጫቸው በመነሳትም ለጽናቷና ለጥንካሬዋ ትልቅ አክብሮታቸውን ገልጸውላታል። ሩት በአሁኑ ወቅት በአፍሪካን ዞን በህዝብ ድምፅ 2ኛ ደረጃ ላይ ትገኛለች። ታዲያ ድምፅ በመስጠት ሁላችንም ኢትዮጵያንና ሩትን አሸናፊ ድምፅ እንስጥ። መልካም ጊዜ ጋይስ። አንድ ነገር ልንገራችሁ፣ ዛሬ አንደኛ ሳንሆን አንለያይም፣ አንደኛ ሆነን ነው የምናድረው እና ሁላችንም አሁን በገንዘብ ቦት እናረጋለን። በጣም ጥሩ እንቅስቃሴ ነው እየተደረገ ያለው። ጥጋብ አናት ላይ ሲወጣ በላይ አሁን ጠጥተናል፣ ሙቅ ብሎናል። ተሰፈር እንሂድና እንረብሽ ደግሞ ትንሽሽ ጠባብሮኛል። አዎ ጸብ ነገር እንፈልግ እንሂድና እንጣዳለሽ። ተወኝ፣ እንዳትገላግለኝ። እኔ የምልህ ይሄ ከፊታችን ያለው ልጅ ቅድም ጀምሮ ነው ሲከተለን የነበረው። አንተ ምን አይነት የደከመ ልጅ ነው? ሌላ ገዘፍ ያለ ሰው ነው ይሁን ፎቶ የምታግዝና ያብራስ ያልኩ ደህና ሰው ነው እንኳን አሁን ለምሳሌ ይሁን በቃ እንደዚህ ነው ሰው መምራት አለ። እኔ ቤቱን አውቃለሁ። ከእናቱ ወዲህ ቢገባ ራሱ ያመልጠንምሽ። በቃ ሄደን እናመጣዋለን። ጥጋቡ ጥጋብ መሰለ እንዴ? ለምንድነው ሴት መላክ የሌለው? ለምንድነው ሁሉም መላኮች ወንዶች? ይኖረኒ መላኩ ገብርኤል፣ መላኩ ሚካኤል፣ መላኩ ሩፋኤል፣ ተፈሮ ደረሰ፣ መላኩ ሜላት መጣችለ። ደግሞ እቺ ዋልያ ቬክስ የመሰለች ልጅ ከየትኛው ፓርክ ነው ደግሞ ያመለጥሽው አንቺ? እዛ ከገነት ያንን ፍሬ በልታችሁ አባረራችሁን። አሁን ደግሞ ከምድርም ልደልቱ ነው እንዳሳባችሁ። ግን የዘንድሮ ፌሚኒስቶች ምንድነው ግን የያዛችሁት? አረ ፌሚኒስት ከፍቷል። ጌታዬ ለይተህ ምታ። አረ እነዚህ ጦር ሊያዘንቡብን ነው ወገን። እንዴ እውነት ነው ጭራሽ እኔ የለሁበትም በዚህ ጉዳይ ላይ። አረ እኛም የለንበትም። ፌሚኒስቶች የከፋ ደረጃ ላይ ደርሳችኋል። እባካችሁ ተመለሱ፣ እባካችሁ
እንዲህ ይቻላል እንዴ ጋይስ? እስኪ ቪዲዮ ይዩትና ኮሜንት አብረን እናነባለን። 1 ወር እሺ 2 ወር 3 ወር 4 እሺ 7 እሺ 9 እንዴ ባልሽ ነው እንዲያረገዘው ባልሽ ማለት በቃልሽ ነው እንዲያሽ አርግዥ እንጂ ውዴ። ኧረ ሰው ኮሜንት እርግዝና ነው ወይስ ተርዚና? ኧረ ግን የምር ነው ግን እንዴ እስከ 9 ወር ምንም ሳይኖር ከየት መጡ ነው? ገንዘብ ቆጥብ የሚለው ጭንቅላቴና ምን አይል ልትኖር ነው? ፏበል ተዝናና የሚለው ጭንቅላቴ ማለት ነው። ካልተሰማሙ መሞቴ ነው። አብጄ መሞቴ ነው። አብጄ አማኑኤል ሆስፒታል ከመገባ በፊት እናንተ ድረሱልኝ። መፍትሄውንም ኮሜንት ላስቀምጡልኝ። መሞቴ ነው። በቃ አብጃለሁ። ኧረ በቃኝ እንዴ! ኧረ በቃኝ እያለ እንዴ ቸኩሎ ኧረ ወላሂ በቃኝ ይላል እኮ ምን ሆኗል? ኧረ ወይኔ ይጮቱብናል እንዴ! ተው ይሄ ለካሜራው መሆን ያለበት አንተ ይጠቀልለው የለ እንዴ? ኧረ ባቸኩል ይበላ ነበር። እሺ ኧረ ጥርሱ ደስ ኑሮ በዚሁ ከቀጠለ ማነው አባት በልጁ ይነሳል ይልሃል። እኔም በቅርቡ ልክልሃለሁ የኔ ልጅ የሰላም ህይወት ይሁን። ኑሮ በዚሁ ከቀጠለ ገደሉት። ኧረ ወይኔ ኮቪድ ተመልሷል። የኤስቴሪን ኮቪድ is back ብሎ ዘግቧል። ስለዚህ ያለበት ነገር ምንድነው? የሳይንሳዊ ይዘቱስ ምንድናቸው? አድርጌ ላስረዳችሁ። የኮቪድ 19 ህመም ከጥቂት ዓመታት በፊት ዓለም አቀፍ ደረጃ ሁሉንም ያጠቃ ህመም ነበረ። ይህንን በሕክምናው ፓንደሚክ እንለዋለን ማለት ነው። ነገር ግን ኮሮና ከዓለማችን ላይ ጠፍቷል ስንል ሙሉ ለሙሉ ከዓለማችን ይጠፋል ማለት አይደለም። ነገር ግን የተወሰኑ ቦታዎች ላይ የሚታወቅ ህመም ሆኖ ይቀራል ወይም ኢንደሚክ ይሆናል ማለት ነው። ለምሳሌ ኢንደሚክ ስንል ማለታችን ነው የሀገራችን ሞቃታማ ቦታዎች እንደ አርባ ምንጭ የመሳሰሉት ብንሄድ ወባ የምንለው ህመም እንግዲህ የተለመደ ህመም ነው ከሙቀት ወይም ከአየር ሁኔታ ጋር ተያይዞ። ስለዚህ ኮሮናም እንግዲህ አንድ ቦታ ላይ የሚታወቅ ህመም ሆኖ ብዙ ሰዎችን የማያጠቃ ሆኖ ይቀራል ማለት ነው። ታዲያ አሜሪካን ስቴት ላይ እንግዲህ በተለይ የክረምት ወቅታቸው ላይ ወይም ዊንተር ወቅታቸው ላይ በከፍተኛ ሁኔታ ሰዎች ይያዙና ሰመር ወቅት ላይ ደግሞ ቁጥሩ እየቀነሰ ይመጣል ማለት ነው። አንዳንዴ የሰመር ወቅት ወይ የበጋ ጊዜያቸው ላይ የሚያዙ ሰዎች ቁጥር ይጨምራል። ይሄንን ሰመር ሰርጅ እንለዋለን ማለት ነው። አሁን እንደተዘገበው ከሆነ እዚህኛው የሰመር ሲዝን ወይም የበጋ ሲዝናቸው ላይ የሚያዘው ሰው ቁጥር በዝቷል። እንዲሁም ከአሜሪካ ከ50 ስቴት ውስጥ 47 የሚሆነው ስቴት በኮቪድ-19 እንደገና እየተጠቃና ብዙ ሰዎች ኢመርጀንሲ እንደሆነ የሚያሳየው ነው። ስለዚህ አሁን ጉድ ነው። እንደውም 2018 ነው ነገር እንደውም መቶ ድምጥማጡን ባጠፋ። ኧረ ጉድ ነው። ለማንኛውም 47 ስቴት እንግዲህ እስካሁን ተይዟል ተብሏል። እንዲህ አገርሽቷል። ጉድ ነው። ወደ ዓለሙ ከተሰራጨ ከባድ ነው። እንደ ከዚህ በፊት ከሆነ ግን እውነት የሚቻል ነገር አይመስለኝም። ለማንኛውም መረጃው ይህ ነው። ኮቪድ በድጋሚ መጥቷል ለማለት ነው። ምን ትላላችሁ? ወደ ቀዳሚው ዜና የፓርላማው እንቅልፍ። እሺ ሐኪሞች የእንቅልፍ ችግር ላስቸገራቸው ሰዎች ፓርላማ እያዘዙ ነው። ይልቅ የፓርላማ ወንበር ሰው ለማጋደም የተመቸ ነው የተባለ ሲሆን ብዙ ሰዎች በተቀመጡበት አይናቸውን አፍጥጠው ሲቃዡ ተመልክተናል። ሐኪሞች እንደተናገሩት እንቅልፍ በማጣት ሌሊቱን ሙሉ ለሚገላበጡ ሰዎች ከዝናብ ይልቅ የፓርላማው ጭብጨባ የእንቅልፍ መድኃኒት ነው ያሉ ሲሆን የፓርላማ ወንበር ለእንቅልፍ በመመቸቱ ምክንያት ብዙ ውሳኔዎች የተወሰኑት በእንቅልፍ ልብ ነው።
ይህም በመሆኑ ህብረተሰቡ ብዙ ውሳኔ በእንቅልፍ ልብ ነው። የፓርላማ አባላቱን እንቅልፍ እንጂ ህልማቸውን አይቶ አያውቅም። አሬ ልጅ ግን ማቲ የ20 ዓመት ወጣት ነው። የማትሪክ ውጤት ያው እንደወጣ ሁላችሁም ታውቃላችሁ ከዚህ ቤትም ነው። እሺ ምንድነው ግን ውጤቱ ግን ምንድነው የሚመጣው? ኧረ በለው ቀደም 20 ዓመት ልጅ አይቼ ነበር እንዴ። ቆይ መረጋጋት። ኧረ ውጤቱን አንድ በአንድ እኒ 0 ባዮሎጂ 0 ባዮሎጂ ምንድነው 0? ኦኬ ፊዚክስ 0 ፊዚክስ እንዴ ምንድነው ታዲያ? ኖ ይሄ ልጅ አክቹሊ ሆነ ብሎ ሊሆን ይችላል። ኧረ አይሆንም እንዴ ሆነ ብሎ እንዴት 0 አፕቲቲዩድ 0 ታዲያ እንዴት ቻልክበት ጊቲ? ኧረ መድኃኒዓለም ምንድነው ምን ሰው 0 እና 29 ምንድነው ያመጣው? አሁንም ያልገባን እሱ ነው እኮ 29 ከየት ነው እንግሊዘኛ 29 በሱ ነው የተመዘገበው። ላ በእንግሊዘኛው ነው የተመዘገበው እንዳለ 0 በመድኃኒዓለም። ይሄማ ሆን ተብሎ ነው የተደረገው። ይሄን የ12ኛ ክፍል ሪዛልት ተመልከቱ። ለምን መጣብህ ምናምን አይደለም በቃ አታነጠራ ምናምን አይደለም፣ ግን እንዴት እንደዚህ ሊመጣል ይችላል? እንዴት 0 ይመጣል? አንድ ትምህርት አንተ መቶ ጥያቄ ኧረ አንተ አንድ ትምህርት ይላል ነው ከዚህ በፊት የሆነ ተሰጦ አለ። በቃ አንተ የሆነ ተሰጦ አለ ውስጥህን ፈትሽ። እንዴት 0 ይመጣል? የሆነ አንድ ሙሉ ትምህርት መቶ ጥያቄ ተፈትነህ እንዴት ነው 0 ሊመጣ? 150 አይሆንም። ከመቶ ጥያቄ አይመችም እኮ ገብቷችኋል? አንድ ትምህርት 0 ሊመጣ ይችላል። ኧረ የመጣውንም አላየህም። አስተማሪውን አውቀህ ተሳስተህ ካልሆነ ሊመጣ አይችልም። እንግሊዝኛ ትችላለህ? እሺ ዋትስ እሺ my name is this አነምስ ኢንስ ኧረ እቺ እንግሊዘኛ ፈረደባት። how this ጨብስ የሚወደው ጀለስ በላይ ፋሪሷ ነስ የሆነ ቦታ ደርሰን እንጣ። አረ እያየኝ ተሰባብሬ ማታ እኮ ሰክሬ ውስጥ ገብቼ እንደዚህ ተሰባብሬያለሁ። መሄድ አልችልም። እያየህ ትጠይቀኛለህ። ሂድ እራስ። አይ ካልክማ ይቀራል፣ ግን መጠጥ ነበር ምን ሄድበት ቦታ በእጇ ላይ ተበ ጃኒ ገብሩ ዌልካም ቱ ዘ ጌም። ኢቲኤፍሲ 3 ላይ እንደምገባ በጣም እርግጠኛ ነበርኩ፣ ግን ካንቺ ጋር ይሆናል ብዬ አንድም ቀንም አስቤው አላውቅም። because I want to fight እንግሊዘኛውን አትሰማሽ እንግዲህ ምን እናቱ ነው ትሆኛለሽ። ስለዚህ በፈለግሽው ካታጎሪ ቦክሲንግ በጣም አሪፍ ነው። ኤምኤምኤም ጂጂቱ ለጥፋል ተጥም so you name it I'm on it and እንደ እህት የምመክርሽ አንድ ነገር ቢኖር የቀረችሽን 3 ወር ትሬኒንግ ከምታረጊ የማምለጥ ለማመጂ ህይወትሽን ታድኛታለሽ። because አንዴ እጂ ከገባሽ ምህረት ስሜ ብቻ ነው አረጋግጥ። ምህረት no mers Johnny that's a cold heart trainer. You better train your girl very well because I'm not going to be responsible for her death. You will. And your call has been accepted officially. ጃኒ ባለፈ ከኔ ጋር ፋይት የሚያደርግ ብላ ጥያቄ አቅርባ ነበርና ሰዎች እየመጡ ነው። ግን እንግሊዘኛ አትችልም መስማት ይኸው ዝም ብላ ኤኒዌይስ በእንግሊዘኛ እሷ ያው ራሷን ዲፋይን እያደረገች ነውና ያው ጃኒ ትረዷለች ተብሎ አይጠበቅም። ግን እስቲ አብረን እናያለን። ዶክተር የውጤት እንዴት ሆነ? ውጤቱ ደርሷል። እንግዲህ ጥሩ ዜናና መጥፎ ዜና አለ። ጥሩ ዜናው በ24 ሰዓት ውስጥ ነው የምትሞተው። በ24 ሰዓት ውስጥ ሞትኩ። መጥፎ ዜናውስ ምን ሊሆን ነው? ከዚህ በላይ የሚከብድና ምን አለ? መጥፎ ዜና አለ ከዚህ ባሰ። መጥፎ ዜናው ደግሞ ይሄንን መረጃ ያገኙት ከ23 ሰዓት በፊት ነው። አንድ ሰዓት በኋላ ሞታለሁ። ከአንድ ሰዓት በኋላ እንኳን ደስ አላችሁ። ኮቪድ ድጋሜ ተቀስቅሶ መጥቷል። የዛኔ ማክስ አድርጋ ያመለጥኩ ለዚህ ላይፍ ነበር፣ ለዚህ መከራ ነበር። አሁን ግን ድጋሜ ድል ለሁለተኛ ጊዜ መጣለች። በረን እያንኳኳች ነው። በቃ ዓለም ላይ እየመጣ ነው። ተዘጋጅ ለማለት ነው። ማክስ እንዳታረግ፣ ሳኒታይዘር እንዳትጠቀም። ጭራሽ ከዚህ ባሰ ነው የሚጠብቅ። የሞት ትኬት በነፃ። ይሄ እድል አይገኝም። እድል አንዴ የሞት ትኬት በነፃ ካመለጠች ሁለተኛ አናገኝም። ሁላችንም እንዘጋጅ ለማለት ነው።
እሺ 12ኛ ክፍል ተማሪዎች ከቤተሰብ ጋር ያሉበት ሁኔታ በላይክ ውጤት ተለቀቀ አባይ ምንጭና ውጤት አልመጣልኝም እና ወደኩኝ ወጭደክ እችና ምንችን ይሻላል ቺ ፈረደባት መችከላክ መቼንም አትጠቅምም። ስለዚህ ልጆች አይደለም መችከላከያ ይጠቅማል። እውነት ነው። የዛሬ ቪዲዮቻችን በዚሁ ተጠናቋል። ሰብስክራይብ ያደረጋችሁ ላይክ ማድረጋችሁን ደግሞ ሳትረሱ። በቀጣይ ቪዲዮዎች እስከምንገናኝ ቻው ቻው።